የአጽናፈ ሰማይን ምስጢር የገለጠልኝ ስሙ ከልዕቀት ጋር የተያያዘ ሰው አልበርት አንስታይን። አንስታይን የፊዚክስ ሊቅ ብቻ ሳይሆን የሕይወት ፈላስፋም ነበር። ዕውቀት መካፈልን እና የማወቅ ጉጉትን ቢደግፍም አንዳንድ ጥቅሶቹ አንዳንድ ነገሮች ምስጢራዊ መሆን ወይም በጥበብ መያዝ እንዳለባቸው ይጠቁማሉ። ሰላም፣ እንኳን ወደ ጥበብ ቤታችሁ ተሳ ዩቲዩብ ቻናል መጣችሁ። ከአንስታይን ጥበብ በመነሳት ለማንም ማጋራት የማይገባችሁ 5 ምስጢሮችን ይዘንላችሁ መጥተናል። እስከ አሁን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ጠቃሚ ቪዲዮ ለብዙዎች ደርሶ እንዲጠቀሙ ላይክ በማድረግ መልካምነትን አሳዩ። 1. ድክመቶችን። ሁሉም ሰው በሆነ ነገር ላይ ሊቅ ነው። ዓሣ በባህር ውስጥ እንደፈለገ ይዋኛል። ነገር ግን ዓሣን ዛፍ ላይ በመውጣት ችሎታው ብትፈርድበት ችሎታ እንደሌለው በማመን ዕድሜውን ሙሉ ይኖራል። ልክ እንደዚሁ አንተም ችሎታህን ማወቅ አስፈላጊ ነው። ድክመቶችን ለተሳሳቱ ሰዎች መግለጽ በራስ ላይ ጠላት ማፍራት ነው። ድክመትህን ተጠቅመው ሊጎዱ ይችላሉ። ድክመትህን በግልጽ ከማጋራትህ በፊት ራስን ለማሻሻል በትጋት ሥራ። 2. ትልቅ ሕልምህን ከነጥርጣሬዎች ጭምር። ታላላቅ ሕልሞች ሁልጊዜ ከትናንሽ አእምሮዎች ተቃውሞ ያጋጥማቸዋል። ሕልምህ እንደ ሕፃን ልጅ መሆኑን ባለመርሳት ለአስተናጋጆች ብቻ አሳይ። ከላይ እየሳቀ በልቡ ስላንተ ክፉ የሚያስብ አይጠፋም። ምኞትን የሚደግፍ ሁሉም ሰው እውነትም ትክክለኛ ደጋፊ አይደለም። ተስፋ እንዳትቆርጥ፣ ሕልሞችን ጠብቅ። 3. የግል ምስጢሮችን። ዓለም እጅግ አደገኛ ቦታ ናት። ክፉ በሚያደርጉ ሰዎች ሳይሆን ክፉ ሲደረግ አይተው ምንም በማያደርጉ ሰዎች የተነሳ ዓለም ከአደጋ የጸዳች አይደለች። ምስጢሮች የአንተ ግምጃ ቤት ናቸው። ለማንኛውም ሰው አትክፈት። አንዳንድ ነገሮች የግል ሆነው መቆየት አለባቸው። ጥልቅ ምስጢሮችን ማካፈል ሕይወትን ሊያመሰቃቅል ይችላል። 4. ስለ ስኬትህ እያንዳንዱ ዝርዝር ጉዳይ አትግለጽ። ትሑት ሁን። የስኬት ሰው ሳይሆን ዋጋ ያለው ሰው ለመሆን ሞክር። ስለ ስኬትህ በኩራት አታውራ፣ ምቀኝነትን ትስባለህ። ድምፅህ ዝቅ ብሎ ሥራ፣ ከፍ ብሎ ይናገር። 5. አሉታዊ አስተሳሰቦችን። የአመለካከት ድክመት የባህሪ ድክመት ይሆናል። አሉታዊ አስተሳሰብ እንደ ቫይረስ ነው። ለሌላው ሰው ብታሰራጭበት ሁለታችሁ ትጎዳላችሁ። በምትኩ ይህን እንዴት ልቀይረው በማለት ቀይር። አንስታይን እንደሚለን አእምሮን የሚያስፈራ ነገር አንድ ብቻ ነው፣ እሱም ጥያቄ አለመጠየቅ። ስለዚህ 1. ድክመትህን በጥበብ አጋራ። 2. ሕልምህን ጠብቅ። 3. ምስጢርህን አትግለጥ። 4. ስኬትህን በትሕትና አጽና። 5. አሉታዊነትን አታሰራጭ። የምታውቀውን አጋራ፣ ነገር ግን ልብህን ለሁሉ አትክፈት። ለመጀመር ትልቅ መሆን አይጠይቅም። ትልቅ ለመሆን ግን መጀመር ይጠይቃል። ሰብስክራይብ በማድረግ የትልቅነት ደረጃዎችን አንድ ብለው መውጣት ይጀምሩ። ቤተሰብ ስለሆናችሁ እናመሰግናለን። በሚቀጥለው ቪዲዮ ላይ እስክንገናኝ ቸር ሰንብቱ።